ኢዮርብዓም አንድ የሰለሞን ቅጥረኛ ነበር። ከዕለታት አንዱ ቀን ላይ በሴሎ ታዋቂ የነበረው አኪያ የሚባል እግዚአብሔር ሰው መንገድ ላይ ያገኘውና እንደዚህ አለው። ጎናጸፊያውን 12 ቦታ ቀደደና 10ን ሰጠው። እግዚአብሔር እንደዚህ ይልሃል አለ፣ 10 ነገድ በሚመጣው ዘመን አንተ ትገዛለህ አለ። 10 ነገድ ላይ ንጉስ ትሆናለህ፣ እግዚአብሔር ይሄን ብሎኛል ብሎት ሄደ። የናባጥ ልጅ ኢዮርብዓም የሰለሞን ቅጥረኛ የነበረው ይህንን ድምጽ ሲሰማ ወደ ኢየሩሳሌም መጣ። በሱና በሰለሞን መካከል ከፍተኛ ጸብ ሆነ። ሊገለው እንደፈለገ ሰለሞን ሲረዳ ሀገሩን ለቆ ወደ ግብጽ ለመሸሽ ተገደደ። ግብጽ ሄዶ የግብጽ ንጉስ ሺሻቅ ይባላል እሱን ጥገኝነት ጠየቀና እዚያ ለመቀመጥ ወሰነ። ከጥቂት ጊዜ በኋላ ሰለሞን እንደሞተ ሲሰማ ወደ ኢየሩሳሌም መጣ። ኢየሩሳሌም የነበረው ህዝብ በጠቅላላ ሰለሞን ከሞተ በኋላ የሰለሞንን ልጅ ሮብዓምን ሊያነግሱት ወደ ሰኬም አመጡ። ሰኬም የሚባል ከተማ ላይ ሊያነግሱት፣ ነገር ግን አንድ ጥያቄ ጠየቁት። እኛ አሉ አባትህ ከባድ የሆነ የታክስ ወይም የግብር ዕዳ ወይም ደግሞ ከባድ የሆነ ጫና ስላሳደረብን ይህንን እንድታቀልል እንጠይቃለን። ነገር ግን ግብር ከኛ ላይ ያቀለልክ እንደሆን ዘመናችንን ላንተ እንገዛለን አሉት። ወጣቱ ንጉስ ሮብዓም ግን ከ3 ቀን በኋላ ተመልሳችሁ ወደ እኔ ኑ፣ ተማክሬ መልስላችኋለሁ አላቸው። ስለዚህ ወደ ሰኬም የመጣው ህዝብ ወደ የድንኳኑ ተመለሰ። ሮብዓምም የአባቱን አማካሪዎች በቀድሞ የነበሩትን በእድሜ የበሰሉትን ግራቀኝ የሚያውቁትን ዕውቀት ብቻ ሳይሆን ልምድ ያካበቱትን ደግሞ ብዙ አይነት መንገድ የሚያውቁ ሹማምንቶች ነበሩ፣ የቤተ መንግስቱ አማካሪዎች። እነዚህን ሰበሰባቸውና ህዝቡ ወደ ሰኬም መጥቶ ግን ጥያቄ ጠይቆኛል፣ ግብር እንድታቀል እንጠይቃለን ብለውኛል፣ እናንተ ምን ትመክሩኛላችሁ አላቸው። ስለዚህ ንጉሱን ያማክሩ የነበሩት የአባቱ አማካሪዎች ወጣቱን ንጉስ ሮብዓምን ልክ ናቸው፣ መንግስትን አንተ እጅ ላይ ለማቆየት ስትል ነገም ላንተ መንግስትን ለማስፋት እንዲመች ለዚህ ህዝብ አሉ ባሪያ ሆነህ ለመገዛት አንተ እሺ በላቸው። ዛሬ አንተ ከተገዛላቸው ይህ ህዝብ ዘላለማቸውን ይገዙልሃል። የተጠየቀውን ጥያቄ ጤነኛ በሆነ መንገድ መልስላቸው ብለው በጣም ትህትና ብቻ ሳይሆን ነገውን የሚቀድ ነገውን የሚያሳይ መንገድ ያለበትን እውነት ያለበትን ደግሞ መንግስቱን ሊያጸና የሚችለውን አጭር መልስ ሰጡት። ነገር ግን ወጣቱ ንጉስ ሮብዓም ከአባቶች የተቀበለውን መተግበር አልፈለገም። የሱን ተመሳሳይ ወጣቶችን ሰበሰባቸውና ምን ትሉኛላችሁ ወጣቶች? ዛሬ ወደ ሰኬም መጡ፣ በአባቴ ፈንታ ልነግስ እንደሆነ ታውቃላችሁ። ስለዚህ ምንድነው የምትሉን ብሎ ጠየቃቸው። ወጣቶቹ ግራቀኝ ያዕቆብ ስለዚህ ካላቸው አማከሩት። ወጣቶቹ እንደዚህማ አይሆንም፣ ትንሿ ጣቴ ከአባቴ ወገብ ትወፍራለች ብለ መልስላቸው። አባቴ ባለንጋ ከገረፋችሁ እኔ ግን በጊንጥ ገርፋችኋለሁ ብለህ መልስላቸው ብለው በጣም ህዝቡን ሊያስቆጣ የሚችል ሊያሳዝን የሚችል አግባብ ያልሆነ መንግስትን ሊገነጣጥል የሚችል ህዝቡን ደግሞ ሊያሳዝን የሚችል መልስ ሰጡት። ወጣቱም ንጉስ ከአባቶቹ የሰማውን ሳይሆን ከወጣቱ ከሱ አይነት ግራቀኝ ከማያውቁ ትናንሽ ልጆች የሰማውን መልስ ይዞ መጣና በሰኬም ይጠብቀው ለነበረው ከ3 ቀን በኋላ ለተቀጣጠረው ህዝብ መልስ ሰጣቸው። እነሱንም በጣም አስቆጣቸው፣ እጅግ በጣም ተናደዱ። ስለዚህ እያንዳንዳቸው በቁጣ ሆነው እስራኤል ሆይ አሉ፣ ስማ፣ ከዳዊት ቤት ምን አለን? ከሰለሞን ቤት ምን አለን? ከእሴይ ቤት ምን አለን አሉና እያንዳንዱ ወደ ድንኳን ግባ፣ ከዚህ በኋላ እኛ አንገዛም አለ። በውስጣቸው የነበረው የተቆለለው ቁጣቸው ተረግዞ የቆየው ቂማቸው እዚያ ላይ ፈነዳ። ከማንገስ ይልቅ መንግስት ለሁለት ተከፈለ። ስለዚህ እነዛ ሰዎች የመከሩትን ምክር ሮብዓም ሰምቶ ቢሆን ኖሮ መንግስቱ ይጸና ነበር።